ገበሬ ነህ ብዬ መሬቴን ብሰጥህ በደንብ አስተካክሎ ማረሱ ቢያቅትህ። በአሁኑ ሰዓት እኮ በሀገራችን በኢትዮጵያ ውስጥ በተለያዩ ክልሎችና አዲስ አበባ ዩኒቨርሲቲን ጨምሮ ሴት ሙስሊም እህቶቻችን በኒቃባቸው ምክንያት ከትምህርት ቤት እየተባረሩ ከትምህርት ቤት እየታገዱ ባለበት ጊዜ እኛ ከጎናቸው ሆነን ለነሱ ድምጽ መሆን አለብን በምንልበት ጊዜ እንዴት አድርገን የጠላትን አንገት አስደፍተን ኒቃባችንን ግርማ ሞገሳችንን ለብሰን መማር እንደምንችል በምናያሳይበት ጊዜ ምን አለበት እንደዚህ ለብሳችሁ መታችሁ ባታዋርዱን? ለምንድን ነው የኒቃባችንን ዋጋስ የምታረክሱብን? ሰው እንደዚህ እስኪናገር ድረስ ለምንድን ነው የምትጠብቁት? እኛን ለምንድን ነው አንገታችንን የምታስደፉት? እስከ መቼስ ነው እንደዚህ የምንቀጥለው? ቤተሰቦቻችሁ ከሆናችሁ እናትና አባታችሁ ፊት ለፊት ሆናችሁ ማታደርጉትን ነገር ለምንድን ነው እዚህ ሶሻል ሚዲያ ላይ የምታደርጉት? ወይስ ቤተሰቦቻችሁን ሙሉ ፋሚሊያችሁን ጨርሳችሁ ነው ወደ ቲክቶክ ላይ የምትመጡት? ይሄ ነገር እስከ መቼ ነው የምንቀጥለው? ለምንድን ነው አላህን ማንፈራው? ለምንድን ነው ስተር ማንለው? እንደዚህ የሰውነት ቅርጻችን ውጪ እስኪወጣ ድረስ ለወንድሞች ፊትና እስከምንሆን ድረስ ለምንድን ነው እንደዚህ የምናደርገው? ለምንድን ነው አላህን ማንፈራው? ሀያ የሚባል ነገር ለምንድን ነው የሌለን? አላሁን ሙስተዓን። አላህ ሁላችንም ቀጥተኛውን መንገድ